ከረጅም ዓመታት በፊት አንድ ታሪክ ተፈጠረ። አንድ ሰው በጣም የሚወደውንና ከልቡ የሚፈልገውን የአበባ ተክል ከገበያ በመግዛት ከቤቱ ከነበሩት ሌሎች ዛፎችና እጽዋቶች ጋር አብሮ ተከለ። ከዚያም የሚያስፈልገውን እንክብካቤና ጥረት አንድም ሳያጓድልበት አበባው እንዲያድግ ጠበቀው። ነገር ግን በሚፈልገው ሰዓትና ጊዜ ውስጥ ምንም አይነት ለውጥ ማየት አልቻለም። ከዛም ራሱን የአበባ ተክል ከከበቡት ዛፎችና እጽዋቶች በማራቅ ለብቻው ተከለው። ከዚያም በተመሳሳይ መልኩ የሚያስፈልገውን እንክብካቤና ጥረት አቀረበለት። በሚያስደንቅ ሁኔታ በሚፈልገው ጊዜና ሰዓት የሚፈልገውን ለውጥ ማየት ጀመረ። አየህ፣ የዚህ የአበባው ተክል ለውጥ ያለማየት ምክንያት የሆነው የሚያስፈልገውን ነገር አለማግኘቱ ሳይሆን ከከበቡት እጽዋቶችና ዛፎች የተነሳ እንጂ። ዛሬ የአለማደጋችንና የሰላማችንን መቀንጨር ምክንያት የሆኑትን ሰዎች እንዴት ከራሳችን ማራቅ እንደምንችልና ከምን አይነት ሰዎች ራሳችንን ማራቅ እንዳለብን በጥልቀት እንወያያለን። አስታውስ፣ ያለማደግህ ወይም በውስጥ ሰላም ያለመኖሩ ምክንያት ማደግ ስላልፈለክ ሳይሆን ወይም ሰላማዊ ሰው መሆን ስላልፈለክ ሳይሆን በዙሪያ ባሉ አንዳንድ ሰዎች ምክንያት እንጂ። ሰላም፣ ይህ ንቃት ሚዲያ ነው። ይህ ቪዲዮ እንደሚጠቅምህ አልጠራጠርም። ስለዚህ ቪዲዮውን ላይክ በማድረግ ጀምር። እስካሁን የቻናሉ ቤተሰብ ካልሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ቪዲዮ። በእያንዳንዳችን ህይወት ውስጥ በጣም አሪፍ የምንላቸው ሰዎች እንዳሉ ሁሉ ለእድገታችንና ለሰላማችን ጠንቅና ፋይዳ የሌላቸው ሰዎችም ደግሞ እንዳሉ መዘንጋት የለብንም። እንደነዚህ አይነት ሰዎች በህይወታችን ውስጥ ለስኬታችን እንቅፋት የሆኑና ለሰላማችን ጠንቅ የሆኑ ሰዎች ናቸው። በአንድም ወይም በሌላ መልኩ በህይወታችን ውስጥ ያሉ ነገር ግን በህይወታችን ውስጥ ለፈተና ብቻ የተዘጋጁ የሚመስሉ አይነት ሰዎች አሉ። ምናልባት እነዚህ ሰዎች የቤተሰብ አባላት ሊሆኑ ይችላሉ፣ ጓደኞቻችሁ ሊሆኑ ይችላሉ፣ ጎረቤት ሊሆኑ ይችላሉ፣ ወይም የወዳጆቻችሁ ወዳጆች ሊሆኑ ይችላሉ። እነዚህ ሰዎች በህይወታችሁ ውስጥ አንዳችም ጠቀሜታ የሌላቸው ሰዎች ናቸው። ነገር ግን አጠገቦቻችሁ ስለሆኑ ብቻ በባህሪያቸው ያበሳጫችኋል፣ ቀናችሁንም ያበላሹባችኋል፣ ደስታችሁንም ይሰርቃሉ፣ ሰላማችሁንም ያጠፋሉ። በህይወት ጉዟችን ላይ የምናገኛቸው ሰዎች የራሳቸውን የሆነ አሻራ ጥለውብን ያልፋል። አንዳንዶቹ እንደ ብርሃን መንገዳችንን ሲያበሩልን፣ ሌሎች ደግሞ ልክ እንደ ሸክም ጉዟችንን ያከብዱታል እንጂ በህይወት አጋጣሚ በዙሪያችን የሚገኙ ግን ደግሞ በሰላማችንም ሆነ በውስጣችን እድገት ላይ ምንም አይነት አዎንታዊ ሚና የሌላቸው ባዶ ሰዎች አሉ። እነዚህ ሰዎች በአካል አጠገባችን ይሆኑ እንጂ በግብራቸው ግን የነፍሳችንን ጉልበት የሚመጡና ሰላማችንንም የሚበክሉ ናቸው። እውነት ለመናገር ፋይዳ በሌላቸው ሰዎች መበሳጨት ማለት የገዛ ነፍሳችሁን ለባዕድ ኃይል በባርነት አሳልፎ መስጠት እንደማለት ነው። እናንተ ለታላቅ ዓላማ የተፈጠራችሁ ውድ ሰዎች ናችሁ። እናም በቀጣዮቹ ደቂቃዎች እድገታችሁን ሊያደናቅፉ የሚችሉና ሰላማችሁን ሊነጥቋችሁ የሚፈልጉ አይነት ሰዎችን በዝርዝር እንመለከታለን። እንደነዚህ አይነት ሰዎችን በሚገባ ስታውቋቸው ድርጊታቸው አያስቆጣችሁም፣ በስሜታችሁ ላይም ምንም አይነት ስልጣን አይኖራቸውም። አንደኛ፣ ምቀኞችና ቀናተኛ ሰዎች። በህይወት ጉዟችሁ ላይ ከሚገጥሟችሁ ፈተናዎች መካከል አንዱ የእናንተ ስኬት እንደ ሾህ ከሚወጋቸው ምቀኞች ናቸው። እነዚህ ሰዎች እናንተ ደስ ሲላችሁ እነርሱ ህመም ይሰማቸዋል። እናንተ ሲሳካላችሁ እነሱ ደግሞ እንቅልፍን ያጣሉ። እግራቸው ውስጥም የተደበቀ መርዝ አለ። በድርጊታቸውም የእናንተን ሰላም ለማናጋት ይጥራሉ፣ ይለፋሉ። በስውር ይሁን በግልጽ የጥላቻ ቃላትን በመወርወር እናንተን ከትክክለኛ መስመራችሁ ለማስወጣት ይጥራሉ። የሚያሳዝነው ግን እነዚህ ሰዎች ስለ እናንተ በማሰብ የሚያባክኑት ጊዜና ጉልበት ራሳቸውን ለመለወጥ ከሚጠቀሙበት ኃይልና ጉልበት እጅግ ይበልጣል። በእነዚህ ሰዎች ባህሪ መበሳጨት ማለት እነሱ እንደሚፈልጉት አይነት ሰው መሆን ማለት ነው። ምቀኛ ሰዎች የሚፈልጉት እናንተ ስትናደዱ፣ ስትጨነቁና ሰላማችሁ ሲታወክ ማየት ነው። እናንተ በንዴት ስትቃጠሉ እነሱ በውስጣቸው ይረካሉ። ስለዚህ ያንተ መበሳጨት ለነሱ የድል አክሊል ነው። እነዚህ ሰዎች እናንተን የሚጠሉት ካላችሁ ብቃት እንጂ ስለሌላ ነገር አይደለም። እኝነት ለተቀባዩ ሳይሆን ለያዘው የሚከብድ ሸክም ነው። ማንም ነግሮ የማያውቀውን እውነት ልንገርህ። ማንም ሰው ከሱ በታች ያለውን ሰው
በፍጹም አይቀናበትም። ሰዎች የሚቀኑባችሁ ከነሱ ልቃችሁ ስትገኙ ወይም እነርሱ የማይደርሱበትን ስኬት ስትጨብጡ ነው። ስለዚህ ምቀኝነት እናንተ ከፍታ ቦታ ላይ መሆናችሁን የሚያረጋግጥ የተዘዋዋሪ መንገድ አድናቆት ነው። ስለዚህ በእነሱ መበሳጨት ማለት የእነሱን የውድቀት ደረጃ ተጋርቶ አብሮ መዝቀጥ ማለት ነው። ስለዚህ በእነዚህ ሰዎች መበሳጨታችሁን አቁሙ። ይልቁንም በደስታችሁ መልሳችሁ አናዷቸው። እናንተ በበዛ ሰላም ስትኖሩ ለነሱ ጥላቻ ትልቁ ቅጣት ነው። በፍጹም ለጥላቻ ቃላቶቻቸው መልስ አትስጡ። ምክንያቱም መልስ መስጠት ማለት ዋጋ የሌለውን ነገር ዋጋ ሰጥቶ ማክበር ማለት ነው። ዝምታችሁና ስኬታችሁ ከሺህ ቃላት በላይ የሆኑ ኃይለኛ የድል መሳሪያዎቻችሁ ናቸው። ስለዚህ ልባችሁን ከጥላቻ ጠብቁ። ምክንያቱም የእናንተ ንጽህና ለበረከታችሁ መከፈት ትልቁ ቁልፍ ነው። ምቀኞች በራሳቸው እሳት ሲቃጠሉ፣ እናንተ ግን በፈገግታ መንገዳችሁን ቀጥሉ። ሁለተኛው በጣም ራሳችሁን ከእንደነዚህ አይነት ሰዎች ማራቅ ካለባችሁ ሰዎች አይነት አንዱ ጊዜያችሁን ከሚሰርቋችሁ ሰዎች ናቸው። እነዚህ ሰዎች የራሳቸው የሆነ ራዕይና ትልቅ ግብ የሌላቸው ወረኞች ናቸው። ለእነዚህ ሰዎች ህይወት ማለት የሌላውን ሰው ውድቀት ማውራት፣ የግል ታሪኩን መበርበርና ያልሆነን ስም መለጠፍ ማለት ነው። ስራቸውም ከሰው ሰው እየዞሩ ወሬ መሰብሰብና ያንኑ ወሬ ደግሞ አባስቶ መበተን ነው። እነዚህ ሰዎች በህይወታችሁ ላይ አንዳችም ነገር መጨመር የሚችሉ ሰዎች አይደሉም። በዙሪያችሁ መቀመጣቸው እናንተን ከታላቁ ዓላማችሁ ከማዘናጋትና አእምሯችሁን በቆሻሻ ሐሳብ ከመሙላት ባለፈ የሚጨምሩት አንዳች በጎ ነገር የለም። በእነዚህ ሰዎች ባህሪ መበሳጨት ማለት ለረከሰ ነገር ውድ ጊዜን መገበር ማለት ነው። ወረኛ ሰው የሚመገበው የእናንተን ትኩረት ነው። ተቆመ ወሬያቸውን በሰማህ ቁጥር፣ ለእነሱም አለዋልታ ጆሮአችሁን በሰጣችሁ ቁጥር አንተም ሳታውቀው ለረከሰው ተግባራቸው ተባባሪ መሆንን ትገነዘባለህ። ስለዚህ ልብ በሉ። ስለ ሌላ ሰው መጥፎ ነገር የሚያወራላችሁ ሰው በሌላ ቦታ ደግሞ ስለ እናንተ መጥፎ ነገር እንደሚያወራ ቅንጣት ጥርጥር ሊኖራችሁ አይገባም። ስለዚህ በእነሱ ምክንያት ሰላምን ማጣትና መረበሽ ማለት የእነሱን የዝቅታ ደረጃ ተጋርቶ አብሮ ዝቅ ማለት ነው። ብዙዎቻችሁ በእነዚህ ሰዎች የምትበሳጩት እንዴት እንዲህ ይባላል በሚል የቅንነት ስሜት ነው። ነገር ግን ወሬ የደካሞችና የሰነፎች መዝናኛ መሆኑን መረዳት ይኖርባቸዋል። ታላላቅ ሰዎች ስለ ሀሳብ ያወራሉ፣ መካከለኛ ሰዎች ደግሞ ስለ ክስተቶች ያወራሉ፣ ትናንሽ ሰዎች ግን ስለ ሰው ያወራሉ። እናንተ ታላቅ ናችሁ። ስለ ሰው ከሚያወሩ ትናንሽ ሰዎች ጋር የምታባክኑት አንድም ሰከንድ ሊኖር አይገባም። ምክንያቱም ጊዜ የእናንተ ትልቁ ሀብት ነው። ይህንን ትልቁን ሀብታችሁን ደግሞ በወረኞች ኪስ ውስጥ አትክተቱት። ስለዚህ በእነዚህ ሰዎች በፍጹም መበሳጨታችሁን አቁሙ። ይልቁንም በረቂቅ መንገድ ራሳችሁን ከእንደነዚህ አይነት ሰዎች ራሳችሁን አርቁ። እነሱ ወሬ ሊያወሩላችሁ ሲመጡ ጊዜ የለኝም የሚል መልእክት በዝምታችሁ ወይም በስራችሁ ግለጹላቸው። ምክንያቱም ለወሬያቸው ቦታ ካልሰጣችሁት ወሬው በራሱ ጊዜ ይሞታል። በእነሱ ወሬ ምክንያት ሰላማችሁን አትጡ። ምክንያቱም የእነሱ ንግግር የእናንተን ማንነት ሊቀይረው አይችልም። ምክንያቱም ሰማይ በጭስ እንደማይጠቁር ሁሉ የእናንተም ስብዕና በወሬኞች አሉባልታ አይረክስም። ስለዚህ ትኩረታችሁን ከነዚህ አይነት ሰዎች ላይ አንስታችሁ በታላቁ ግባችሁ ላይ አድርጉት። ወሬኞችን ደግሞ በራሳቸው ወሬ ታፍነው እንዲሆኑ ተዋቸው። ሶስተኛ፣ ትኩረት አሳዳጆች። በማህበራዊ ህይወታችን ውስጥ ከሚገጥሙን አድካሚ የሰዎች አይነቶች መካከል አንዱ በሌለ ነገር ላይ ትልቅ ትርኢት የሚፈጥሩ ድራማ አፍቃሪዎች ናቸው። ለእነዚህ ሰዎች ህይወት ሰላማዊና ጸጥታ የሞላበት ሲሆን ትርጉም ያጣባቸዋል። ስለዚህ ዘወትር የሰውን ትኩረት ለመሳብ ሲሉ አንዳች ሁከት መፍጠር ወይም ሰውን ከሰው ማጋጨት ወይም ደግሞ ራሳቸውን እንደ ተበዳይ አድርጎ ማቅረብ ይወዳሉ። እነዚህ ሰዎች በህይወታችሁ ላይ ምንም አይነት ጠቀሜታ የላቸውም ስንል መገኘታቸው እናንተን ወደማያልቅ ስሜታዊ ውጥረት ውስጥ ከመክተትና አእምሯችሁን ከማወቅ ባለፈ ለእድገታችሁ የሚጨምሩት አንዳችም በጎ እሴት ስለሌለ ነው። በእነዚህ ሰዎች ባህሪ መበሳጨት ወይም ሰላም ማጣት ማለት እነሱ ላዘጋጁት ድራማ በነፃ ተዋናይ ሆኖ ማገልገል ማለት ነው። ድራማ አፍቃሪ ሰው የሚፈልገው የእናንተን ስሜት
ስሜታዊ ምላሽ ነው። እናንተ በጉዳያቸው ውስጥ ገብታችሁ ለነርሱ ስትከራከሩ፣ ስታስረዱ ወይም ስትቆጩ ለነሱ ትልቅ እርካታን ትሰጣላችሁ። ምክንያቱም ግባቸው እውነትን ማግኘት ሳይሆን አቴንሽን ወይም ደግሞ ትኩረትን ማግኘት ነው። ስለዚህ በእነሱ መበሳጨት ማለት የእናንተን ውድ ሰላም ለእነሱ ርካሽ የሆነ ትርኢት መገበር ማለት ነው። ስለዚህ ልብ በሉ፣ የረጋ ውሃ ውስጥ ድንጋይ ሲጣል እንደሚናወጠው ሁሉ የእናንተም ሰላም በእነሱ ድራማ እንዲናወጥ አትፍቀዱላቸው። እነዚህ ሰዎች እናንተን በነገራቸው ውስጥ ለመሳብ ሲፈልጉ የሚጠቀሙበት ዋነኛው መሳሪያ የጥፋተኝነት ስሜት ወይም ቁጣን ነው። እናንተ መሃል ገብታችሁ እንድትፈርዱ ወይም አግዛችሁ እንድትከራከሩ ወይም ደግሞ እንድታጽናኗቸው ይገፋፏቸዋል። ነገር ግን እውነታው የእነሱ ችግር መፍትሄ የሌለው ሳይሆን መፍትሄ የማይፈለግለት ነው። ምክንያቱም ችግሩ ሲፈታ ድራማቸው ያበቃል። ድራማው ሲያበቃ ደግሞ እነሱ ትኩረት ያጣሉ። ስለዚህ በእነሱ ባህሪ መበሳጨት ትርጉም የለሽ ድካም ነው። እነሱ የሚፈጥሩት ማዕበል የእናንተን የውስጥ መረጋጋት ሊያናገው አይገባም። በንግግራቸው ውስጥ ስሜታዊ ከመሆን ይልቅ ምክንያታዊ ሆኑ። ትኩረት ካልሰጣችኋቸውና አብራችሁ ካልተሳተፋችሁ ድራማው የሚቀርብበት መድረክ ያጣል። ምክንያቱም የእናንተ ህይወት የታላላቅ ስኬቶች መድረክ እንጂ የርካሽ ድራማዎች መጫወቻ አይደለም። ሰላማችሁ ከማንኛውም ትኩረት ፈላጊዎች ጋር በላይ ዋጋ አለው። አራተኛ፣ ሁሌም ሰዎችን የሚተቹ። በህይወት መድረክ ላይ ሁለት አይነት ሰዎች አሉ። በጨዋታ ውስጥ ገብተው የሚለፉ ተጫዋቾችና ዳር ቆመው የሚጮሁ ተመልካቾች። እዚህ ተመልካቾች በራሳቸው ህይወት ውስጥ ምንም አይነት የሚጨበት ስኬት የሌላቸውና ትርጉም ያለው ግብ የላቸውም። ነገር ግን ህይወታቸውንና ትልቁን ጊዜያቸውን የሚያባክኑት የእናንተን ህይወት በመከታተልና ስህተት በመፈለግ ላይ ነው። እናንተ በብዙ ድካምና ጥረት በገነባችሁት ነገር ላይ እነሱ በቀላሉ የትችት ቃላቶችን ይወረውራሉ። እናንተ ገና ለጀመራችሁት አዲስ ህልም እነሱ አይሳካም የሚል የጥርጣሬ መርዝ ይረጫሉ። የሚገርመው ግን እነዚህ ሰዎች እናንተ የምታልፉበትን የሥራ ጫና፣ የሌሊት እንቅልፍ ማጣትና ውስጣዊ ትክል በጭራሽ አያውቁትም። ይሁን እንጂ ከሩቅ ሆነው እናንተን ለመዳኘት ግን ቀዳሚዎች እነሱ ናቸው። አንድ ነገር ልብ በሉ። በታሪክ ውስጥ ለተቺዎች የቆመ ሐውልት የለም። ዓለም የምታከብረውና የምታስታውሰው አሉታዊ ትችቶችን ወደ ጎን ብለው ወደፊት የገሰገሱትን እንጂ በትችት ተሸንፈው ጉዟቸውን ያቋረጡት ሰዎችን አይደለም። እዚህ ሌሎችን በመተቸት ሱስ የተጠመዱ ሰዎች በሕይወታችሁ ላይ ምንም አይነት ጠቀሜታ የላቸውም። ትችታቸው እናንተን ለማረም ሳይሆን የእነሱን ባዶነት ለመሸፈን የሚደረግ ጥረት ነው። ምክንያቱም በራሱ ሕይወት ያልተሳካለት ሰው የሌላ ሰው ስኬት ሁልጊዜም እንደ ሾክ ይወገዋል። ስለዚህ ትችታቸው ስለ እናንተ ማንነት ሳይሆን ስለ እነሱ ውስጣዊ ቅናትና ድክመት የሚናገር መሆኑን ተረዱ። በእነሱ መበሳጨት ማለት የእነሱን የውድቀት ስሜት ወደ እናንተ ማዘዋወር ማለት ነው። ስለዚህ በእነዚህ ሰዎች በፍጹም አትበሳጩ፣ ሰላማችሁንም አትጡ። ይልቁንም ንቃችኋቸው፣ ተዋቸው። ትችታቸው እንደ ተራ ጩኸት እንጂ እንደ ቁም ነገር ሊቆጠር አይገባውም። እናንተ በትክክለኛው መንገድ ላይ ባትሆኑ ኖሮ እነሱ ትኩረት አይሰጧችሁም ነበር። ስለዚህ ትችታቸው እናንተ ወደፊት እየተራመዳችሁ መሆኑን የሚያረጋግጥ ምስክርነት ነው። ትኩረታችሁን በትችታቸው ላይ ከማድረግ ይልቅ በስራችሁ ውጤት ላይ አድርጉት። ዝምታችሁና ስኬታችሁ ለተቺዎች የሚሰጥ ከሁሉ የላቀና ጠንካራ ምላሽ ነው። አምስተኛ፣ ሁልጊዜ የሚያማርሩ። በህይወት ጉዟችሁ ላይ ከሚገጥሟችሁ አስቸጋሪ ሰዎች መካከል አንዱ በማንኛውም ሁኔታ ውስጥ ቢሆኑ መጥፎውን ጎን የሚመለከቱ ሰዎች ናቸው። እነዚህ ሰዎች በህይወታቸው ውስጥ ለተፈጠረው ለእያንዳንዱ ጥቃቅን ችግር ዓለምንና ፈጣሪን የመውቀስ ልማድ አላቸው። ፀሐይ በደመቀችበት ቀን ሙቀቱን ይረግማሉ፣ ዝናብ በዘነበበት ወቅት ደግሞ ጭቃውን ያማርራሉ። ለእነዚህ ሰዎች መልካም ዜና የለም፣ ምክንያቱም አእምሯቸው የሰለጠነው ችግርን በማጉላትና ተስፋን በመቅበር ላይ ነው። በዙሪያችሁ ሆነው የጨለማን ወሬያቸውን ሲረጩባችሁ ሳታውቁት የእናንተን መንፈሳዊ ጉልበት ይበላሉ። በእነዚህ ሰዎች ባህሪ መበሳጨት ወይም እነሱን ለማሳመን መሞከር ማለት የራሳችሁን የአእምሮ ሰላም በፈቃዳችሁ አሳልፎ መስጠት ማለት ነው። ምክንያቱም ማማረር የህይወታቸው ዘይቤና ሱስ ሆኖባቸዋል። እናንተ በምታቀርቡት እያንዳንዱ አዎንታዊ ሐሳብ ላይ ግን የሚል የተስፋ መቁረጥ ግንብ ይገነባሉ። እነዚህ ሰዎች በህይወታችሁ ላይ ምንም አይነት ፋይዳ የላቸውም። በዙሪያችሁ መገኘታቸው እናንተን ወደፊት ከማነቃቃት ይልቅ ወደ ኋላ የሚጎትቷችሁ ናቸው።
ትልቁ ስህተት የእነሱን ቅሬታ እንደ እውነት ወስዶ አብረዋቸው መጨነቅ ነው። ልብ በሉ፣ አማራሪ ሰው በሰማይ ላይ ያለውን ብሩህ ፀሐይ ማየት የተሳነው ሰው ነው። እሱ ማየት ስላልቻለ ብቻ ፀሐይ አልወጣችም ማለት አይደለም። በእነሱ ንግግር መበሳጨት ማለት የእነሱን የጨለማ አስተሳሰብ ወደ ውስጣችን ማስገባት ማለት ነው። ይልቁንም የእነሱን ማንነት በትክክል ተረዱ። እነሱ በውስጣቸው በትክክል ሰላም የሌላቸው፣ የምስጋናን ጣዕም ያላወቁ ምስኪኖች ናቸው። በዚህ እይታ ስትመለከቷቸው ማንኛውም ንግግራቸው፣ ድርጊታቸው በእናንተ ስሜት ላይ ምንም አይነት ተጽዕኖ አይኖረው። ስለዚህ በእንደነዚህ አይነት ሰዎች በፍጹም አትበሳጩ። የእነሱ የማማረር ድምፅ ለእናንተ እንደ ከንቱ ጫጫታ ይሁንባችሁ። እናንተ የምስጋናንና የተስፋን ቋንቋ ተለማመዱ። እነሱ ስለ ችግሩ ሲያወሩ፣ እናንተ ደግሞ ስለ መፍትሄው አስቡ። እነሱ ስለ ጨለማው ሲያላዝኑ፣ እናንተ ደግሞ ስለ ብርሃኑ መስክሩ። የሰማይ ጸጥታ በቁራ ጩኸት እንደማይናወጠው ሁሉ የእናንተም ውብ ቀን በእነሱ የማማረር ድምፅ ሊረበሽ አይገባም። ስለዚህ በየትኛውም አጋጣሚ ቢሆን ሰላማችሁን ጠብቁ። ስለዚህ በዛሬው ቪዲዮ እንደተጠቀማችሁ አልጠራጠርም። መልካም ልብ ካላችሁ ይህንን ቪዲዮ ላይክ እና ሰብስክራይብ እንድታደርጉ አበረታታችኋለሁ። ቸር ሰንብቱ።